ከሰሞኑ በበርካቶች ዘንድ መነጋገሪያ የሆነው ጉዳይ ቢኖር የአሜሪካ የፌዴራል ምርመራ ቢሮ FBI ዳይሬክተር ካሽ ፓተል ግላዊ ኢሜል አካውንት ከኢራን መንግስት ጋር ግንኙነት ባላቸው የመረጃ መንታፊዎች ወይም ሃከሮች መጠለፉ ነው። ይህም አንድ ወሳኝ ጥያቄ ቢያስነሳ ልክ እንደሆነ እየተነገረ ነው። የራሱን ኢሜል ደህንነት ያላስጠበቀ የFBI ዳይሬክተር የአሜሪካንን ደህንነት ያስጠብቃል ወይ የሚለው ነው ጥያቄው። የFBI ዳይሬክተር ካሽ ፓተል የግል ኢሜል በኢራን መንግስት ድጋፍ ባላቸው ሃከሮች መጠለፉ ከግለሰባዊ ጥንቃቄ ጉድለት ባለፈ በአሜሪካ ብሔራዊ ደህንነትና በፖለቲካው መስክ ላይ ከፍተኛ ድንጋጤን የፈጠረ ክስተት ነው። የመረጃ መንታፊዎቹ ከፓተል ኢሜል ላይ ያገኟቸውና ከ2010 እስከ 2019 ድረስም ፓተል የተላላኳቸውን 300 የሥራና ግላዊ የኢሜል መልእክቶችን አጋርተዋል። ዳይሬክተሩ ትንባው ሲያጨርሱና ሲደንሱ የሚያሳዩ ቪዲዮዎችም መጋራታቸው አነጋጋሪ ሆኖ ሰንብቷል። የሃንዳላ ሃክቲም የተባለውና ከኢራን መንግስት የስለላ ተቋም ጋር ግንኙነት እንዳለው የተጠቀሰው የመረጃ መንታፊዎች ቡድን እንዳስታወቀው የፓተልን ኢሜል የጠለፈው አሜሪካ የኢራን ተዋጊዎች ያልነበሩትን መርከብ በስሪላንካ የባህር ዳርቻ መታ በማስጠሟና በኢራን ላይ እያደረገች ላለችው ወታደራዊ ዘመቻ አጸፋውን ለመመለስ ነው። FBI የፓተል ኢሜል መጠለፉን አምኖ ይሁንና የኢሜል አካውንቱ የቆየና ምንም አይነት ሚስጥራዊ መረጃዎች የሌሉበት ነው ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ ሃንዳላ፣ ፐርሺያን፣ አፍራን፣ ራያን፣ ቦርናና ሌሎችም ስለነዚህ ከወንጀሉ ጀርባ ያሉ የመረጃ መንታፊዎችን የተመለከቱ ማንኛውንም መረጃዎች ማለትም ስሞችና ዝርዝር ማንነታቸውን የሚገልጽ መረጃ ላገኘ ሰው $10 ሚሊዮን እሸልማለሁ፣ የጠቋሚውንም ደህንነት እጠብቃለሁ ሚል ማማለያን አቅርቧል። የመረጃ ስርቆቱ የአሜሪካ ባለስልጣናትን ለማሸማቀቅና ሆን ተብሎ የተጠያቂነት ስነ ልቦናን ለመፍጠር የተፈጸመ መሆኑም ተሰምቷል። እነዚህ አደገኛ የመረጃ መንታፊዎች የአሜሪካ ሕክምና ላይ የሚሰራ ኮርፖሬሽን ላይ ለደረሰው የመረጃ ምንተፋ የሳይበር ጥቃት ኃላፊነቱን የወሰደ ሲሆን ይህ ኮርፖሬሽንም በተፈጸመበት ጥቃት ኔትወርኩ ላይ ከፍተኛ ጉዳት መድረሱን ገልጾ ይህም በድርሻ ገበያው ላይ ያለውን ዋጋ እንዳወረደበት አስታውቋል። የመረጃ መንታፊዎቹ የጽዮናውያን ስር መሰረት አለው ባሉት በዚህ የሕክምና ኮርፖሬሽን ላይ ባደረሱት ጉዳት በርካታ ጠቃሚ መረጃዎችን ማጥፋታቸውን ገልጸው ይህንን ያደረጉትም በኢራን ሚናብ በአሜሪካ ጥቃት የተገደሉ ሕፃናት ተማሪዎችን ግድያ ተከትሎ ነው። ይህ ጉዳይ በቀጥታ የሚያስነሳው መሰረታዊ ጥያቄ የአገሪቱን ከፍተኛ የምርመራና የደህንነት ተቋም እንዲመራ የተሰየመ ግለሰብ የራሱን ዲጂታል ደህንነት ማስጠበቅ ካቃተው በላቁ የቴክኖሎጂና የጠለፋ ጥበቦች የታጠቁ የባዕድ አገር መንግስታትን የሳይበር ጥቃት እንዴት ሊመክት ይችላል የሚል ነው። ከደህንነት አንጻር ሲታይ የአንድ ከፍተኛ ባለስልጣን የግል ኢሜል መነካቱ የጠላትን የመረጃ ጥማት የሚያረካም ትልቅ አጋጣሚ ነው። ምንም እንኳን ባለስልጣኑ ለመንግስት ስራ የግል ኢሜልን አልጠቀምም ቢሉም እንኳን የግል ግንኙነታቸው ውስጥ የሚገኙ መረጃዎች፣ የቤተሰብ ዝርዝሮች፣ የፋይናንስ እንቅስቃሴዎች ወይም የጉዞ መርሃ ግብሮች ለጠላት ሀገራት የስለላ ድርጅቶች እንደ ግብዓት ያገለግላሉ። እነዚህ መረጃዎች ግለሰቡን ለማስፈራራትም ወይም ብላክሜል ለማድረግና ደካማ ጎናቸውን አጥንቶ ስነ ልቦናዊ ጫና ለመፍጠር ጥቅም ላይ ሊውሉ ስለሚችሉ የግል ደህንነት ተጋላጭነት በቀጥታ ወደ ተቋማዊና ሀገራዊ ደህንነት ስጋት ይሸጋገራል። በፖለቲካው ረገድ ደግሞ ይህ ክስተት የካሽ ፓተልን ብቃትና አመራር በጽኑ የሚፈትን ነው። አንድ የደህንነት ተቋም መሪ የህዝብና የህግ መወሰኛ ምክር ቤቱን አመኔታ የሚያገኘው በስራው በሚያሳየው ፍጹም ጥንቃቄና የዲሲፕሊን የበላይነት ነው። የራሱን የዲጂታል ደጅ ማስጠበቅ ያልቻለ መሪ ተቋሙ የሚመራቸውን በሺ የሚቆጠሩ የሳይበር ደህንነት ባለሙያዎችን ለማዘዝ ሞራላዊ የበላይነት ሊኖረው አይችልም የሚሉ ሙግቶችም እየተሰሙ ነው። በተጨማሪም ቀደም ሲል ሌሎች ባለስልጣናት በተመሳሳይ የሚስጥራዊ መረጃ አያያዝ ጉድለት ሲወቅሱና የህግ ምርመራ ሲካሄድባቸው የነበረ መሆኑ ሲታወስ የፓተል ጉዳይ በፖለቲካ ተቀናቃኞች ዘንድ እንደ ትልቅ የማጥቂያ
መሳሪያ መሆኑ አይቀሬ ነው። ይህ ደግሞ ዳይሬክተሩ በስራው ላይ ትኩረት ከማድረግ ይልቅ ራሱን ከመከላከያና ከፖለቲካ ውዝግብ ውስጥ እንዲዘፈቅ በማድረግ የተቋሙን ውጤታማነት ሊቀንሰው ይችላል። ከሕግ አግባብ አንጻርም ጉዳዩ በቀላሉ የሚታይ አይደለም። የአሜሪካ የፌዴራል መዝገቦች አያያዝ ሕግ ማንኛውም የመንግስት ስራ በመንግስት የኢሜል አውታር ብቻ እንዲከናወን ያስገድዳል። በደህንነት ስራ ውስጥ ስህተት ዋጋው ውድ በመሆኑ የሕግ ባለሙያዎች ይህንን ተጋላጭነት እንደ ብቃት ማነስና የኃላፊነት መሸሻ አድርገው ሊከራከሩበት ይችላሉ። የሃንዳላ መረጃ መንታፊዎች ቡድን ከለቀቋቸው የፓትል ፎቶዎች ጋር አያይዘውም ይህ ገና ጅምራችን ነው ሚል መግለጫን አውጥቷል። በኢራን የሚደገፉ መረጃ ጠላፊዎች በ24 ፓትል የኤፍቢአይ መሪ ሆነው ከተሾሙ ሳምንታት በፊት የግል ግንኙነቱን ሰብረው ገብተው እንደነበረም ተዘግቧል። ያ የጠለፋ ሙከራ ባሳለፍነው አርብ ዕለት ሃንዳላ ካሳወቀው ጋር አንዲሁን አይሁን እስካሁን ግልጽ የሆነ መረጃ አልወጣም። በሃሊሲዮን ራንስምዌር ምርምር ማዕከል ከፍተኛ ምክትል ፕሬዚዳንት የሆኑት ሲንቲያ ካይዘር ለቢቢሲ ሲናገሩ የአርብ ዕለቱ መረጃ ምናልባትም ከድሮን ጠለፋ የተገኘ ሊሆን ይችላል። ቀደም ሲል በኤፍቢአይ የሳይበር ክፍል ውስጥ የሰሩት ካይዘር ኢሜሎቹ በጣም ያረጁ ይመስላሉ፣ ይህም ጠለፋው በሌላ ጊዜ በሌሎች ቡድኖች ተከስቶ ዛሬ እንደገና ጥቅም ላይ የዋለ እንደሆነ እንዳምን ያደርገኛል የሚል አስተያየትንም ሰጥተዋል። የሃንዳላ ቡድን ጠለፋውን ባሳወቀበት መግለጫው ያ የማይደፈር የሚባለው የኤፍቢአይ ሲስተም በቡድናችን በጥቂት ሰዓታት ውስጥ ተንበርክኳል። የአሜሪካ መንግስት የሚፎክርበት ደህንነት ይህ ነውን? ዛቻና ጉቦ የተቃውሞ ድምፅን ዝም ያሰኛል ብሎ የሚያስበው የሳይበር ደህንነት ተቋም ይህ ነውን ሲል በተቋሙ ላይ ተሳልቋል። ባለሙያዎች እንደሚናገሩት ግን እንዲህ ያለውን ጥቃት በአንድ ከፍተኛ የአሜሪካ ባለስልጣን ላይ ለመፈጸም የላቀ የቴክኖሎጂ ጥበብ ላያስፈልግ ይችላል። በዊስኮንሲን ማዲሰን ዩኒቨርሲቲ የብሔራዊ ደህንነት ተነሳሽነት ዳይሬክተር ዴቭ ሽሮደር የግል አካውንቶች ከመንግስት ሲስተሞች ጋር እኩል ጥበቃና የክትትል ማስጠንቀቂያ ስለሌላቸው ለሀከሮቹ ምቹ ኢላማዎች ናቸው ብለዋል። ባሳለፍነው ሳምንት የአሜሪካ የፍትህ ሚኒስቴር ከኢራን እስላማዊ ሪፐብሊክ ጋር ግንኙነት ባላቸው የጠለፋ ሴራዎች ውስጥ ተሳትፈዋል ያላቸውን በርካታ የሃንዳላ ድረገጾች መቆጣጠሩ ይታወሳል። ሚኒስቴሩ የኢራን የስለላ ደህንነት ሚኒስቴር የሃንዳላ ድረገጾችን ለሽብር ፕሮፓጋንዳ፣ በስርዓቱ ተቃዋሚዎች ላይ ለሚሰነዘር ስነ ልቦናዊ ጥቃትና ለጠለፋ ተግባራት ኃላፊነቱን ለመውሰድ ሲጠቀምባቸው እንደነበረም ገልጿል። በፓትል ላይ ጥቃት ለመፈጸም ጥቅም ላይ የዋለው ድረገጽ የተመዘገበው የፍትህ ሚኒስቴር አራቱን የቡድኑን ድረገጾች መቆጣጠሩን ባሳወቀበት ዕለት ማለትም ማርች 19 እንደሆነም ሲቢኤስ ኒውስ ዘግቧል። በሌላ በኩል እየተባባሰ በመጣው የአሜሪካ እስራኤል ኢራን ጦርነት ላይ ፕሬዚዳንት ዶናልድ ትራምፕ የአውሮፓ ሀገራት ወደ ሆርሙዝ ሰርጥ በመሄድ ነዳጃቸውን እንዲወስዱ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ መልእክታቸውን አስፍረዋል። በኢራን ላይ በሚካሄዱት ጦርነትና ሆርሙዝ ባህረ ሰላጤን ለማስከፈት ባልደገፏቸው የአውሮፓ ሀገራት እና የኔቶ አባላት ላይ ጥርስ የነከሱት ፕሬዚዳንቱ ሀገራቱ የገጠማቸውን የነዳጅ አቅርቦት መስተጓጎል ለመቅረፍ የራሳቸውን እርምጃ እንዲወስዱ አሳስበዋል። በዚያም ወደ ሆርሙዝ በመሄድ የሚፈልጉትን ነዳጅ እንዲያጓጉዙ ምክረ ሀሳብ ያሉትን ሀሳብ ይፋ አድርጓል። አክለውም እንግሊዝን ጨምሮ ሌሎችም የአውሮፓ ሀገራት ወደ ሆርሙዝ መሄድ ካልቻላችሁ የአውሮፓ ነዳጅ እኛ ጋር በበቂ ሁኔታ ስላለ ከኛ መግዛት ትችላላችሁም ብለዋል። ትራምፕ የአውሮፓ ሀገራትን ለራሳችሁ መታገልን መማር መጀመር አለባችሁ፣ ከዚህ በኋላ አሜሪካ አትረዳችሁም፣ እንዳልደረሳችሁልን ሁሉ እኛም አናግዛችሁም በማለት ቁርጡን ነግሯቸዋል። ትራምፕ የኢራን አገዛዝ መበጣጠስ እንደተቻለ ገልጸው ከባዱን ደረጃ አልፈናል፣ ሂዱና ነዳጃችሁን ውሰዱ በማለት ለሀገራቱ መልእክታቸውን አስተላልፈዋል። አምስተኛ ሳምንቱን በያዘው ጦርነት አሜሪካ የኢራንን ኒኩለር መሳሪያ በዚያ እንዳለ የሚነገርለትን ኢስፋን ከተማ ላይ ሌሎችም ወታደራዊ ኢላማዎች ላይ የአየር ጥቃትን አድርሳለች። ትራምፕ በኢስፋን ላይ የተሰነዘረው ጥቃትን የሚያሳይ ተንቀሳቃሽ ምስልም አጋርተዋል። እስራኤል በበኩሏ በቴህራን የሚገኘው ኢማም ሁሴን ዩኒቨርሲቲ ላይ
ጥቃት ሰንዝራለች። ለጥቃቱ ያቀረበችው ምክንያት ኢራን ዘመናዊ የጦር መሳሪያዎችን ለማምረት ምርምር የምታከናውንበት ተቋም ነው የሚል ሆኗል። ኢራን ግን ይህንን ስታስተባብል ቆይታለች። የአሜሪካ ማዕከላዊ እዝ በበኩሉ የኢራን የባህርና የአየር ጦሯ በዘመቻው ኢላማ መደረጋቸውን አስታውቋል። በአሜሪካ እስራኤል ጥቃት በመላ አገሪቱ በተለያዩ ከተሞች የውሃ ተቋማትን ጨምሮ ሌሎች መሰረተ ልማቶች ኢላማ መደረጋቸውም እየተነገረ ነው። ባለፉት 40 ሰዓታት ውስጥ በቴህራን መህራባድ አውሮፕላን ማረፊያ አቅራቢያ የሚገኙ አካባቢዎች ላይ ያነጣጠሩ የአየር ጥቃቶች ሲካሄዱም ቆይተዋል። እንዲሁም ሰኞ ምሽት በዋና ከተማዋ በተለይም በምስራቃዊ ክፍሎች የኤሌክትሪክ መሰረተ ልማቶች ላይ በደረሰው ጥቃት ምክንያት የኃይል መቆራረጥ ማጋጠሙ ታውቋል። በተጨማሪም ሰኞ ምሽት የሚደረጉትን የአየር ጥቃቶቹን በመቃወም ህዝቡ አደባባይ ወጥቶ ሰልፍም አድርጓል። በኢራን በኢንዱስትሪ ማዕከልነቷ በምትታወቀው በኢስፋን ግዛት የተለያዩ ተቋማትና መሰረተ ልማቶች ላይ ከባድ የቦምብ ጥቃት መፈጸሙን የሚገልጹ ሪፖርቶችም እየወጡ ነው። ዶናልድ ትራምፕ ጥቃቶቹ ወታደራዊ ኢላማዎች ላይ ብቻ ናቸው ቢሉም ከቦታ እየወጡ ያሉ ምስሎች ግን አንዳንድ የመኖሪያ አካባቢዎች መመታታቸውን ያሳያሉ። ሁኔታው በዚህ ብቻ አያበቃም። በመሃሎት ከተማ 11፣ በዛንጃን 4 እንዲሁም በቂሽ ደሴት ላይ ሴቶችና ህጻናትን ጨምሮ ሰዎች በአየር ጥቃቶቹ ህይወታቸውን ተነጥቀዋል። የባንደር አባስ ከተማም በአሜሪካና እስራኤል የጥምር አየር ጥቃት እየደረሰበት ይገኛል። በሌላ በኩል የኢራን አጸፋ ጥቃት እንደምትሰነዝር ዝታለች። የኢራን አብዮታዊ ዘብ 88ኛ እዝ በመባል የሚጠራው የጦር ክፍል የጥቃት ማዕበል መጀመሩን ገልጾ 4 ስኬታማ ኦፕሬሽኖች መከናወናቸውንም አስታውቋል። ጦርነቱ ሲጀመር ኢራን በአጭር ቀናት ውስጥ እጅ ትሰጣለች ቢባልም እየታየ ያለው እውነታ ግን ከዚህ ተቃራኒ ነው። ኢራን ከተጠበቀው በላይ በዚህ ጦርነት ጠንካራውና የአሜሪካ የጦር ጄቶችና ቴክኖሎጂዎችን እየመታች እስራኤልን እያወደመችና በቀጠናው ያሉ አረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን ዶግ አመድ እያደረገች ቀጥላለች። ኢራን ያልተበገረችው የጦር አወቃቀሯ በአንድ ማዕከላዊ እዝ የሚመራ ሳይሆን በብዙ እዞች የሚመራ በመሆኑና እዞቹ አንድ አዛዥ ሳይኖራቸው ከብዙ የጥቃት ማዕከላት ጥቃት ማድረስ በመቻላቸው መሆኑን የጦር ጠበብቶች እየገለጹም ነው። ከዚህም በተጨማሪ የኢራን አስቸጋሪ መልክዓ ምድር ለአሜሪካ የእግረኛ ጦር የማይመች በመሆኑና ኢራን በቀጠናው እንደ ሂዝቦላ የሁቲ አማጽያንና በኢራቅ የሚገኙ ድጋፍ የምታደርግላቸው ታጣቂዎች በኩል አሜሪካና እስራኤል ላይ ጦርነት ማካሄድ ትኩረታቸውን መበታተን በመቻሏ እስከዛሬም አልበገር ማለቷ ይነገራል። ኢራን አስቀድማ አሜሪካና እስራኤል አንድ ቀን ጦርነት ሊከፍቱብኝ ይችላሉ ከሚል እምነት በመነጨ ለዓመታት ለጦርነት ዝግጅት ስታደርግና ከዚህ ቀደም በኢራቅ አሜሪካ የከፈተችውን ጦርነትም እንደ ትልቅ ትምህርት ወስዳ እንዴት ራሷን መከላከል እንዳለባት ለዓመታት ስትዘጋጅ መቆየቷ በዚህ ጦርነት ጠንክራ እንድትወጣ አድርጎታል እየተባለ ነው። ከዚህ ጋር በተያያዘም ትራምፕ የመካከለኛው ምስራቅን አረብ ሀገራት አሜሪካ በጦርነቱ የደረሰባትን በቢሊዮን ዶላሮች የሚቆጠር ኪሳራ እንዲሸፍኑና አሜሪካንን እንዲያቋቁሙ ሊጠይቁ መሆኑ እየተሰማ ሲሆን ይህ የትራምፕ እቅድም ለሀገራቱ ከፍተኛ ንቀት እንዳላቸው ማሳያ ተደርጎ ተወስዷል። አሜሪካ ራሱ በለኮሰችው ጦርነት ከአረቦቹ ገንዘብ ለመቀበል እየጣረች ነው የሚሉ ከዚያም ድምጾች እየተሰሙ ነው። ከዋይት ሀውስ የወጣው መግለጫ አሜሪካ ከኢራን ጋር እያደረገች ባለችው ጦርነት ለደረሰባት ከፍተኛ ኢኮኖሚያዊና ወታደራዊ ኪሳራ የአረብ ሀገራት ካሳውን እንዲከፍሉ ይጠየቃሉም ብሏል። ይህ ለአረብ ሀገራት ሌላ ከፍተኛ ስጋትን ፈጥሯል። አሜሪካ በዚህ ጦርነት ከ30 ቢሊዮን ዶላር ያላነሰ ኪሳራ የደረሰባት ሲሆን በበርካታ የጦር ጄቶቿ ተከስክሰዋል። በርካታ የጦር ሰፈሮቿም ወድመዋል። እናም ዶናልድ ትራምፕ አረቦቹ ይህንን ኪሳራ መሸፈን አለባቸው ብሏል። በእርግጥ ሰውየው ዶናልድ ትራምፕ በመሆናቸው እንዲህ አይነቱን ድፍረት ቢሰማ ሊያስገርም አይችልም የሚሉም አልጠፉም። ከጦርነት ጋር የተገናኘ ይሁን እንጂ ህገወጥ ስደትን ለመከላከል በሚል ሰበብ በመጀመሪያ ዙር የስልጣን ዘመናቸው አሜሪካን ከሜክሲኮ ጋር በሚያዋስነው ድንበር የ729 ኪሎ ሜትር የድንበር ግድግዳ ለመገንባት አቅደው ለዚሁ ተግባር የሚወጣውን 15 ቢሊዮን ዶላር ሜክሲኮ ትከፍላለች ማለታቸው በአንዳንዶች ዘንድ አግራሞትን፣ በአንዳንዶች ዘንድ ደግሞ የወሬ ማሟሻ መቀለጃ አድርጓቸው መቆየቱም